ብዙ ያሰብነው ያቀድነው ነገር አለ። ዓመታችንን ብዙዎቻችን የምናስተካክለው በዚህ ጾም ብዙ ሰው ወደ ገዳም የሚሄድበት ሰላሙን የሚያገኝበት ከምንም ነገር በላይ ይህንን ለምኜ ቀጣይ ዓመት ኪዳነ ምሕረት እንድትሰጠኝ የምትፈልገው ይህንን ነው የሚል ሰው አለ። ግን እውነት እናታችን ኪዳነ ምሕረት እንድንጠይቃት እንኳን የምትፈልገው ምንድን ነው? ቢገባችሁ ስለኛ ስንቴ እንደለመነችው ቢገባችሁ፣ ስንቴ እንዳማለደች፣ ስንቴ እንዳስታረቀችን እሱም ልጇን ግን ጠይቀን አናውቅም። እኛ ሁሉም እናታችንን ለጥቅሙ ነው የሚፈልጋት። እናት ስለሆነች ስለማትጨከን ትሰጠናለች። እሱን የለመደ ሰው ለንብረቱ ይመላለሳል። የኛ ገንዘብ ምን ያደርግላታል? እሱ የኛ አበባ ምን ያደርግላታል? ስለዚህ ኪዳነ ምሕረትን የምንወዳት ከሆነ እውነት ልታረግን የምትፈልገው ነገር ካለ ስለዚህ እመኑኝ፣ ሱባኤ ለምን እንግባ ካላችሁን ስለ ኃጢአታችን ቀጣይ ዓመት እግዚአብሔር ሆይ በዚህ ኪሴ አታሻግረኝ ሳይሆን በዚህ ልቤ አታሻግረኝ ነው። እግዚአብሔርስ ክርስቶስ ሳያሳዝነን ማያዝን ነው የሚመስላችሁ? እውነት እኛ ስለበደልነው፣ እኛ ኃጢአት ስለሰራን፣ እኛ ከሱ መንገድ ስለወጣን እግዚአብሔር ብዙ ልጆች አሉ። አንድ ኢዩኤል ከሄደ 1000 ኢዩኤል ይመጣል አይነት ሐሳብ ነው ያላችሁ ነው። ስንት ጊዜ ሆነ ንስሐ ከገባን? ስንት ጊዜ ሆናል ካለቀስን? ምንም እንዳልመሰለው ሰው እኮ ነው የምንኖረው። ምንም እንዳላረገ ሰው ሀብት ንብረት ፍለጋ፣ ገንዘብ ፍለጋ እግዚአብሔርን ያልተው የለም። ብዙ ሰው እኮ ንስሐ ገባ ሲባል የማይገባው ስራውን ላለመተው ነው። ስራው ውስጥ ኃጢአት ስላለ ምን እበላለሁ፣ ምን እጠጣለሁ፣ እንጀራዬ ነው፣ እሺ ምን ላድርግ ይላል። ዛሬ ሶሻል ሚዲያ ላይ ስራ አጥቶ ቤት ውስጥ የእናቱን ሽሮ እየበላ ያለው ወጣት ምን ይሰማዋል ብላ አታስብም ወይ? ከምንም ነገር በላይ መሸሸጊያ ያደረግናት ስናለቅስ፣ ስናዝን፣ ከሰው ስንጣላ፣ ምንም ሲጎልብን ሄደን ቀሚሷ ስር ተደፍተን የምናለቅስለት እናታችን እመቤታችን እኔስ ሴት ሄጄ ነው አትለን ወይ? ብዙዎቻችን ሱባኤ የምንገባበትን እግዚአብሔርን እናቱን እመቤታችን ቅድስት ድንግል ማርያምን የምንለምንበት በሕይወታችን በጣም ብዙ እንዲስተካከል የምንፈልጋቸውን ነገሮች ለማስተካከል እግዚአብሔር የምንለምንበት አንዱ ሐዘን ነው ወይም እንባ ነው። እናቱን እመቤታችንን የሚያራራት እንባ ነው። ሰው ቅዱሳኑን ራሱ እግዚአብሔርን በለቅሶ በሐዘን ሆኖ ሲጠይቅ ይመለስለታል፣ ይራራለታል። ግን ምን አይነት ጥያቄ ምንድን ነው መለመን ያለብን? እመኑኝ አሁን ከምናሳልፈው አሁን በዚህ ጊዜ ይህንን ቃል እግዚአብሔር በምንሰማበት ጊዜ እያሳለፍን ያለውን ህመም እግዚአብሔር የማይረዳችሁ እንዳይመስላችሁ፣ የማይረዳን እንዳይመስለን። ሁሉንም አልፎበት ያውቀዋል። አንዳንድ ጊዜ ሰዎችን ስንናገር አንተ ካላለፍክበት ሊገባህ አይችልም፣ አንተ ካልሆንከው ሊገባህ አይችልም ብለን እንናገራቸዋለን። እግዚአብሔር ግን ሆኖታል። ክርስቶስ ስለ እኛ ብሎ በኖረበት በስጋዊው ዘመን በኖረበት ጊዜ ሁሉንም ህመም አልፎታል። በድካማችን ሁሉም ይራራልን አምላክ ስለሆነ የሰውን ድካም አንተ ምን ትላለህ ተብሏል፣ ታውቃለህ ተብሏል። ስለዚህ ምን ሊያሳዝነን እንደሚችል ያውቃል። እንዲሁ ወደ ፈናው ብድግ ብሎ አትዘኑ አይልም ክርስቶስ። ደስተኛ የሆናችሁ ኑሩ፣ ሊጎዳችሁ የሚችል ነገር የለም የሚል አምላክ አይደለም። የሚያስተምረውን የሚናገረውን የሚያውቅ አምላክ ነው። ግን አታልቅሱ ያለን ስለ የትኛው ነው? እዘኑስ ያለን ስለ የትኛው ነው? ለዛ ነው የማይገባ ሐዘን ያለው። የመጀመሪያው ሰው እናት አባት የለኝም፣ እናት አባት ሞተብኝ ብሎ ከመጠን ያለፈ ሐዘን ሊያዝን አይገባም ይላል። ማን የለኝም ብሎ ሰው እናትና አባቱን አጥቶ ካላዘነ ምን አጥቶ ሊያዝን ነው? ግን ይላሉ አባቶች ሰው እናትና አባቱን አጥቶ ማዘን የለበትም። ከባድ ነው። ብዙዎቻችን የእናትና አባቶቻችን ሞት እንፈራለን። ያጣንም ደግሞ በብዙ ተሰብረናል። የአብዛኞቻችን ወጣቶች ህይወት ሌላ አቅጣጫ ያዘው ከእናታችን ከአባታችን ሞት በኋላ ነው። ምናልባት በህይወት ያሉልን ሰዎችን ደግሞ እጅግ በጣም እንሳሳላቸዋለን፣ እንራራላቸዋለን። ስለሱም ልናዝን አልተፈቀደልንም። ሌላ ልጨምርላችሁ፣ ርስት ጉልት የለኝም ብላችሁ አትዘኑ ይላል መጽሐፍ ቅዱስ። ከኛ እድሜ በታች ያሉ ሰዎች እኮ እንዴት አይነት የቅንጦት ህይወት እንደሚኖሩ እያየን ራሳችን እያወዳደርን ጨለማ ውስጥ ምን ያለቀስም እንውል ሰዎች አለን። እውነት እድሉን ስላላገኘን ነው እንጂ እነዛ በጣም የቅንጦት ህይወት ነው የሚኖሩት። ስለሰው አያስቡም፣ ለሰው አይረዱም፣ ያላቸውን ገንዘብ በኃጢአት ነው የሚጠቀሙት ብለን የምናማቸውን ሰዎች እውነተኛ ያንን ገንዘብ ብናገኘው እንደዛ ነው ነበር። ለዛ ነው ቅዱስ ዮሐንስ አፈወርቅ በሰዎች ላይ አትፍረድ፣ አንተ እነሱ የሚሰሩትን ኃጢአት ያልሰራው እድሉን ስላላገኘ ነው። እናት አባት የለኝም ብላችሁ አትዘኑ፣ እንደ እናት እንደ አባት ቅድስት ሥላሴ አሉና። የሉም ምዕመናን አሉ። እና ሰው እናቴን አጣ ወሬ ሊሄድ ነው ይላል። እናት የሆነውን እግዚአብሔር ግን አይቶ ያውቅ። አባቴ እኮ በሕይወት የለም ማንም አጠገቤ የለም ይላል። ግን እንደ አባት ያኖረውን እግዚአብሔር አይቶ ያውቅ። ለእናቴ መድረስ አለብኝ፣ ለአባቴ መድረስ አለብኝ፣ እንደዛ ሆኖ አሳደገኝ፣ እንደዛ ሆኖ አሳደገኝ እንላለን እኛ።
በየደቂቃው በየሰከንዱ ምን ተነፍሰውን ትንፋሽ የሰጠን እግዚአብሔር ግን አንድ ቀን አሳቆን አያውቅም። ይሄን የምሰጥ እኔ ነኝ እሺ እያለ የሰጣችሁ እግዚአብሔር አለ። ታስታውሳላችሁ? እንደዛ ሲል እግዚአብሔር ነፍጎ ማሳየት ይችል ነበር። ብዙዎች እኮ የጤናን ዋጋ ያወቁት ሲታመሙ ናቸው። ብዙዎች የገንዘብን ዋጋ ያወቁት ገንዘብ ሲያጡ። ብዙዎቻችን የሰው ዋጋ ያወቅ ነው፣ የቤተሰቦቻችን ዋጋ ያወቅ ነው ስናጣቸው። እግዚአብሔር የሰጠንን ነገር ከምንም ስለማንቆጥር፣ ስለማናስተውሰው፣ ስለማናመሰግነው ጭራሽ ከሰጠን በላይ እንዲሰጠን የምንፈልገው ነገር ብቻ እንዲያሟላልን እግዚአብሔርን ስለምንፈልገው ግን እሱ አባትም እናትም ሆኖ አኖሮናል። በጣም ብዙ ሰው እኮ በሰው ተከቦ ብቸኝነት ይሰማዋል። በሰው መከበብ አይደለም፣ ሰዎች አጠገባችን ስላሉ አይደለም ምናወራው፣ የውስጣችን ምን ነግረው ሳይደክመው ሳይሰለቸው እየፈረደብን እንደሆነ አይነት ስሜት እንዳይሰማን እያደረገ የሚንከባከበው ሰው ብዙ ሰው እንፈልጋለን፣ ጓደኛ እንፈልጋለን። አብዛኞቻችን ግን የለንም። እኔ ብቻዬን ነኝ፣ እኔ ማንም የለኝም፣ ማለቅስበት ትከሻ የሚሰጠኝ ሰው የለም ብሎ ማያዝን የማይሰበር ሰው የለም። ብዙዎቻችን ህመማችን ለቅሷችን አይተው ዝም ብለውናል። ደህና ነህ ሆይ ለመባል ብለን ብዙ ነገር ራሳችን ላይ አድርገናል ተብለን ግን አናውቅ። እውነተኛ ጥያቄ የውስጥ ጥያቄ እንኳን ተጠይቀን አናውቅ። እንዴት ነህ ሲሉን እግዚአብሔር ይመስገን ካሉን በኋላ ጥያቄው አይቀጥልም። እውነት ግን ደህና ነህ ተብለን አናውቅ፣ እኛም ብለን አናውቅ። ውስጥ ግን ደህና ነው? እያሳለፍክ ያለው ከባድ ጊዜ ካለ አብሬ ልሸከም የሚል ጓደኛ አናገኝ። ብዙዎቻችን ያንን የሚያስብ ሰው ያዝናል፣ ይሰበራል። ብቻዬን ነኝ ብሎ የሚያስብ ሰው ከሁሉ ነገር ይገለላል። ይህንን ያሳለፈው ሰው በደንብ ያውቀዋል። በጣም ከባድ ስለሆነ ብዙ ሌሊቶችን፣ ብዙ ጨለማዎችን ለብቻችን አሳልፈናል። ብዙ ከባባድ ቀናቶች ምንም እንዳልተፈጠሩ አልቅሰን ፊታችንን ታጥበን ምን ነበር እንዴት ዋልክ ሲባል ጥሩ ውሎ ነው ብለን ቤታችን ገብተን ተይተን እናውቃል። ያለ ሰው ያለ ዘመድ ያለ ጓደኛ ያለፍናቸው ጊዜያቶች በጣም ብዙ ናቸው። ግን የሰበሩን በውስጣችን አምቀ ነው ያሳለፍነው ብዙ ህመም አለ። አንዳንድ ጊዜ ደግሞ እንደተገፋን፣ ሰው እንደማይረዳን፣ ብዙ ሰዎች እንደማይወዱን፣ አጠገባችን መሆን እንደማይፈልጉ የሚሰማን ስሜትም አለ። የገዛ ቤተሰቦቻችን የሚጠሉ፣ የገዛ ወንድም እህቶቻችን ሊያስጠጉን የማይፈልጉ፣ ጸባያቸው ነው ማንነታቸው ነው እንዳንል ሌላ ሰው የሚንከባከቡበት መንገድ ጥሩ ነው። ይጠሉናል እንዳንል ደግሞ ቅርባችን ናቸው። ግራ የተጋባንባቸው ይሄ ሰው ከኔ ምንድን ነው የሚፈልገው? የምር አጠገቤ መሆን ይፈልጋል ብለን ግራ የተጋባንባቸው በጣም ብዙ ሰዎች አሉ። በዚህ የተሰበረ በጣም ብዙ ሰው አለ። ስለዚህም ግን ልታዝኑ አይገባም አለ ክርስቶስ። ታዲያ በምን እንዘን? አሁን ልታዝኑ አይገባም። እህት ወንድም የለኝም ዘመድ አዝማድ የለኝም ብላችሁ አትዘኑ። እንደ እህት እንደ ወንድም ቅዱሳን መላእክት ቅዱሳን ሰማዕታት ከእናንተ ጋር አሉና የሉም? አሉ። ብዙዎቻችን እኮ የምንወደው ቅዱስ አለ። ብዙ ሰው የቅዱስ ሚካኤል ወዳጅ ነው። ብዙ ሰው የቅዱስ ገብርኤል ወዳጅ ነው። ብዙ ሰው የእናታችን ቅድስት አርሴማ ወዳጅ ነው። በጣም ብዙ ሰው የእናታችን እመቤታችን ቅድስት ማርያም ወዳጅ ነው። ወዳጅ እናረጋቸዋለን፣ ግን እንዳሉን አይሰማም። እነሱም እንደሚሰማቸው ታውቃላችሁ። እኛ እኮ ብቻችን ሆነን አናውቅ። የሆነን ይመስለናል እንጂ ሆነን አናውቅ። ዘውትር የሚጠብቀን ጠባቂ መልአክ እንዳለ እንኳን ተሰምቶን አያውቅም። አውርታችሁ ታውቃላችሁ? ጠባቂ መልአካችሁ አናግራችሁ ታውቃላችሁ? አጠገባችሁ እንዳለ ተሰምቶቸው ያውቃል? አያውቅም። ገልብጠን ስናየው እኮ እኛም አለንለት ብለን የምናስበው ሰው አለ፣ አለንለት ብለን የምናስበው ጓደኛ አለን፣ ብዙ ወዳጅ አለን፣ እናት አባት አለን፣ እህት ወንድም አለን። እስከ ህይወታችን ፍጻሜ ድረስ ልንታመንላቸው ምንችል ማለት እስከ ሞት ድረስ ይሄድለታለሁ ብለን የምናስብለት ሰው አለ አይደል? በጣም የምንወደው የምንንከባከበው፣ አንዳንድ ጊዜ በጣም በብዙ ችግር ሆነን እነሱን አስቀድመን የረዳናቸው ሁላችንም የምንወዳቸው ሰዎች አሉ። አስቧቸው፣ እነዛ ሰዎች ለብቻቸው ሆነው ከሆነ ሰው ጋር እኔ እኮ ማንም የለኝም ብቸኛ ነኝ የሚያግዘኝ የለም ሲሉ ብትሰማችሁ አይከፋችሁ? ይከፋል እንዴ? እኔስ ሳትሉ ያስብላል እኮ። እግዚአብሔርም እንደዛ ነው የሚለው። እኔ የት ሄጄ ነው ብቸኛነት ቢሰማችሁ ይላል። ዘወትር እንዲጠብቅ የምትለምነው ያ ቅዱስ መልአክ ወዳጅህ እኔ ሴት ሄዴ ነው ይላል። ከምንም ነገር በላይ መሸሸጊያ ያረግናት
ስናለቅስ፣ ስናዝን፣ ከሰው ስንጣላ ምንም ሲጎልብን ሄደን ቀሚሷ ስር ተደፍተን የምናለቅስለት እናታችን እመቤታችን እኔስ ሴት ሄጄ ነው አትለንም ወይ? በብዙ ጨለማ ውስጥ ስናልፍ አብሮን የነበረው እግዚአብሔር አይታዘብንም? ሰው ብቻውን ሊሆን አይችልም። ሰው እግዚአብሔር እስካለው ድረስ ምንም የለኝም ማለት አይችልም። ሰው እግዚአብሔር እስከወደደው ድረስ በሰው በመጣላቱ ሊከፋ አይገባም። ለምን? እግዚአብሔር ያለው ሁሉ ስላለ። እግዚአብሔር አለልኝ እንደማለት፣ ማንም ቢጠላኝ እግዚአብሔር ይወደኛል እንደማለት ትልቅ ተስፋ የሚሰጥ ነገር የለም። ማንም ቢጠላን ማን ይወደናል? እግዚአብሔር ይወደናል። ሺህ ጊዜ ብንበድለው ሺህ ጊዜ የሚምረን አምላክ፣ ትተነው ሄደን በስሜት ያስቀየምነው የተናገርነው አይ አንተ አትወደኝም እኔማ የእንጀራ ልጅ ነኝ ብለን ያማረረውን አምላክ ስሜታችን ረገብ ሲል ጌታ ያለ አንተ ማን አለኝ ብለን ስንመጣ አባሮን ያውቃል? አያውቅም። ዛሬ እዚህ ቤተክርስቲያን ስገቡ ደጅ ላይ ምንም እንዳላረገ ሰው አይንን በጨዋጥ በመጣ አይደል ብሏቸዋል? አላለም። ሰው እኮ ቢምር ከሁለት ጊዜ አያልፍ። በሶስተኛው በአራተኛው ወይ በሰባተኛው እንደው ታግሶ ቢምረን እንኳን በየደቂቃው ያስታውሰናል የሰራነው ስህተት። ላስታውስህ እንዲህ ቅርብ ይሄ እኮ ነው ያደረግከውን የረሳሁልህ እንዳይመስልህ የሚል ሰው ነው ያለው። ታውቃላችሁ። እግዚአብሔር ግን ታማኝ ነው። ለዚህ አንድ ጊዜ ፍቅሩ እየሞቀ ፍቅሩ ለሚቀዘቅዘው የሰው ልጅ ብለን የሚወደንን ዘወትር አይኑን ከኛ ላይ የማያነሳውን እግዚአብሔር ረስተን እንጨነቃለን፣ እናዝናለን። ሰው የለኝም እንላለን። ከሰው በላይ ግን እግዚአብሔር አለልን። ከሰው በላይ ቅዱሳን መላእክት አሉልን። ከሰው በላይ ስጦታ አድርጎ የሰጠን እመቤታችን አለችልን። እነሱን አይንሳን እግዚአብሔር። እነሱ ከፊታችን ዞር አያርግብን። ቅዱሳን ባይኖሩ እንዴት እንሆን ነበር? ቅድስት አርሴማ ባትኖር እንዴት እንሆን ነበር? ቢገባን እንዴት አብረውን እንዳሉ ሊጠብቁን እንዴት የታመኑ እንደሆኑ ቢገባችሁ። አንድ ጊዜ እግዚአብሔር ከስንት አደጋ እነዚህ ቅዱሳን እንደጠበቁን ብታውቁ አንድ ጊዜም ቢሆን የብቸኝነት ስሜት አይሰማችሁም ነበር። የመጨረሻው ሰው ርስት ጉልት የለኝም ብሎ ሊያዝን አይገባም። እንደ ሀብት እንደ ርስት እንደ ጉልት እግዚአብሔር የሰጠን መንግስተ ሰማያት አለችልን። ስለማይገባን እኮ ነው አሁን ያለን ነገር የሚያልፍ አይመስለንም። ብዙዎቻችን እኮ አሁን እየኖርን ያለነውን ህይወት አሁን በእጃችን የያዝነውን ስልክ ልጅ እያለን እኮ ተመኝተን እናውቃለን። አሁን የለበስነውን ልብስ ተመኝተን እናውቃለን፣ ስናገኘው ቀሎብን እንጂ። በእርግጠኝነት ብዙዎቻችን የጸለይንበትን ህይወት ነው የምንኖረው ሌላ ስለምንፈልግ እንጂ ፍላጎታችን ምኞታችን ስለማይበቃ። ዛሬ ሶሻል ሚዲያ ላይ የምናየውን ነገር እያየን ብዙዎቻችን ራሳችን ታመናል፣ ራሳችንን ወቅሰናል፣ ራሳችንን ጠልተናል። አይተነዋል። ብዙዎች በማይሆን ነገር እኮ ዝነኛ ሆነው እናቱን ሲያኮራ ለአባቱ የሆነ ነገር ሲገዛ አሳይተውናል። እነሱም አያፍሩም፣ እነሱም አይራሩም ለሌላ ሰው። የማንን ልብ እንደሚሰብር ስለማይገባቸው አዎ ለእናትህ እኮ ጥሩ ነገር አድርግላት፣ ግን ለምን ለሰው ታሳያለህ? ስራቶ ቤት ውስጥ የእናቱን ሽሮ እየበላ ያለው ወጣት ምን ይሰማዋል ብለህ አታስብም? ወይም እዚህ ውስጥም ካላችሁ ይሄን የምትሰሙ ሰዎች ካላችሁ ኮንተንት ክሬተሮች ካላችሁ ስሙ ይሄንን። ማንም ሰው ሀዘኑን አያሳየህም። ማንም ሰው ስብራቱን አያሳየህም። ማንም ሰው ሲያለቅስ ቪዲዮ ቀርጾ አይልክልህም፣ አይፖስቶም። ማንም ሰው የሚያስጠላውን የቆሸሸውን ልብስ ፎቶ ተነስቶ ማንም ሰው ፖስት አያደርገውም። እመኑ። ዛሬ አብረን እንዋል ብለው በጣም ጥሩ ውሎ የሚያሳያችሁ ሰዎች እመኑ ወይ በአመት አንዴ ወይ በወር አንዴ የሚውሉት ውሎ ነው። እንዳይመስላችሁ፣ እንዳትሸወዱ ወጣቶች። የእነሱን ህይወት እያየ ከራስ ጋር እያወዳደርክ አትሰበር። ገና በ20 ምናምን ዓመቱ በኪና እኮ ገዛ ብለህ አትሰበር። እግዚአብሔር ላንተ ቀን አለው። ምናልባትም አያስፈልግ ይሆናል እሱ ቆርቆሮ፣ ምናልባት መጥፊያም ሊሆን ይችላል። እግዚአብሔር ከምንም ነገር በላይ ማንም በልቡ አስቧት የማያውቅ ማንም በአይኑ አይቶት ጆሮ አይሰማውን ቦታ ያዘጋጅቶልሃል። ሄደ ለዘላለም ደስተኛ የምትሆንበት ማንም ስለፈለገ የማይገባባት ዋጋ የምታስከፍል የደም ዋጋ የምታስከፍል ቤት አዘጋጅቶልሃል። እግዚአብሔር አዘጋጅቶልሻል። ምስጥ በሚበላው አፈር በሚበላው ንብረት ብላችሁ ራሳችሁን ትጎዳላችሁ። ራሳችሁን ከእግዚአብሔር ስለምን ታረቃላችሁ? ይሄ ነገር ካልተገዛልኝ ብለህ እናት አባትህን ለምን ታስጨንቃል? ለምን ራሳችሁን ታጠፋላችሁ? እንደዚህ ሆኖ ከመኖርማ መሞት ነው ብለህ ለምን ራስን ትገላለህ? ቢሆን እግዚአብሔር ያደርግልሃል። ቀን አለው፣ አንተም ጠብቅ። ባይሆን ደግሞ አትጓጉለት ለዚህ ዓለም ንብረት። ምክንያቱም እኮ ተናግሯል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አይደል? ዓለምን ሁሉ ቢያተርፍ ማለት ምን ማለት ነው? ዓለምን ሁሉ ያተረፈ ንጉስ እኮ ጻፈልን ንጉስ ሰለሞን። ደስታን ፈተንኩት አለ። ደስታ በሚገኝበት በሁሉ ቦታ ዞረ።
ያልገዛው ያላደረገው ነገር የለም። ኃጢአት ሳይቀር ደስተኛ ሊያደርጉ የሚችሉ ነገሮችን አደረገ። ግን እሱም እንዳሉ ታውቃላችሁ፣ ሁሉ ከንቱ የከንቱ ከንቱ ነፋስን እንደመከተል ነው አለ። ምን እንደመከተል? ነፋስን እንደመከተል ነው። አንድ ጓደኛዬ ሲከፋኝም ደስ ይለኝም መጽሐፈ መክብብን አነባለሁ አለ። ምን ነው ስለው ሁሉ ከንቱ እንደሆነ ስለሚነግረኝ። የዚህ ዓለም ደስታ ከንቱ ነው፣ የዚህ ዓለም ሐዘንም ከንቱ ነው። ብዙዎቻችን የምንመኘው ህይወት አለ ወደፊት፣ ምናልባት ግን ማንኖርበት። የምንመኘው ነገ አለ፣ ግን ምናልባት ማንገኝበት። በትንሽ በትንታ ለምን ሞተው ትንሽ ነገር ለሚገለን፣ ትንሽ ነገር ከመንገድ ለሚያስቀረን ነገር እግዚአብሔር እናጣበታለን። ሀብት ንብረት ፍለጋ፣ ገንዘብ ፍለጋ እግዚአብሔርን ያልተው የለም። ብዙ ሰው እኮ ንስሐ ገባ ሲባል የማይገባው ስራውን ላለመተው ነው። ስራው ውስጥ ኃጢአት ስላለ ምን እበላለሁ፣ ምን እጠጣለሁ፣ እንጀራዬ ነው፣ እሺ ምን ላድርግ ይላል። እንጀራ እኮ እግዚአብሔር ነው። ስለሰራህ ስለለፋህ አይደለም የምትኖረው። ጎበዝ ስለሆንክ አይደለም አሁን እየበላህ እየጠጣህ ቤት ኪራይ እየከፈልክ ልጆችህን እያሳደግክ የምትኖሪው ጎበዝ ስለሆንሽ እንዳይመስልሽ፣ እግዚአብሔር ቸር ስለሆነ። ስለዚህ ከኃጢአት ውስጥ አልወጣም ምክንያቱም እንጀራዬ ነው የሚል ሰው አለ። የዘላለም እንጀራ የሆነውን ክርስቶስ ትተህ አንዴ በልተህ ኋላ ለሚርብህ እንጀራ ብለህ እግዚአብሔርን ትተዋለህ። ያን ጊዜ ትሰበራለህ። እመኑኝ፣ ዓለም አታላይ ናት በጣም። አሳዳ እድሜያችን ጨርሳ የምንፈልገውን ነገር ከሰጠችን በኋላ ነው ትተውናለች። አሉ የተባሉ ብዙ ሰዎች እኮ ወድቀዋል። ሄዳችሁ ካህናትን ጠይቁ፣ ሄዳችሁ ሳይኮሎጂስቶችን፣ ሄዳችሁ ቴራፒስቶችን ሄዳችሁ ጠይቁ። በብዙ ሚሊዮን የሚቆጠር መኪና እየነዳ መጥቶ ሰላም የለኝም ብሎ ነው የሚያማክሯቸው። እየሰማችሁ ነው? እኛ ያለንን ሰላም እኮ እነሱ የላቸው። አንተ ያለህን እንቅልፍ እነሱ የላቸውም፣ ከንቱ ስለሆነ ምንም ስለማይጠቅም። ስለዚህ ሀብት ንብረት የለኝም ብለህ አትዘን። ተስፋ አድርጋት ያቺን መንግስተ ሰማያት፣ መራብ የሌለባትን፣ ማዘን የሌለባት ያን ራሱን ኢየሱስ ክርስቶስን ተስፋ አድርገው። መንግስተ ሰማያት በመካከላችሁ ናት ተብሏል እኮ። እሱም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ እንድናገኝ እግዚአብሔር ይርዳን። ታዲያ የሚገባው ሀዘን ምንድን ነው? ብዙ ያሰብነው ያቀድነው ነገር አለ። ዓመታችን ብዙዎቻችን የምናስተካክለው በዚህ ጾም። ብዙ ሰው ወደ ገዳም የሚሄድበት ሰላሙን የሚያገኝበት ከምንም ነገር በላይ ይህንን ለምኜ ቀጣይ ዓመት ኪዳነ ምሕረት እንድትሰጠኝ የምትፈልገው ይህንን ነው የሚል ሰው አለ። ግን እውነት እናታችን ኪዳነ ምሕረት እንድንጠይቃት እንኳን የምትፈልገው ምንድን ነው? እንድናዝንለት የምትፈልገው ነገር ምንድን ነው? ሰው ስጠኝ ከሆነ ልመናችን ተዉ። እሱን ሀብት ንብረት ከነበረ ምኞታችሁ እሱንም ተዉት። ይሄ ልናዝንበት ልንጸልይበት የሚገባው ነገራችን አይደለም። ጨምርላችኋለሁ ብሏል ክርስቶስ፣ እሰጣችኋለሁ ብሏል ክርስቶስ። ግን ምን ካረጋችሁ? አስቀድማችሁ ጽድቅና መንግስቱ ምን በሉ ፈልጉ፣ ሌላው ምን ይላችኋል? ይጨመርላችኋል። ሰው ጽድቅና መንግስቱን ከፈለገ ካገኘ ሀብት ንብረት ትንሽ ነገር ስለሆነ፣ የማይረባ ነገር ስለሆነ ለእግዚአብሔር አቅቶት እንዳይመስላችሁ፣ ሰስቶ እንዳይመስላችሁ፣ እኛን ስላልወደደ እንዳይመስላችሁ፣ ከዛሽ ከመንግስተ ሰማያት መንገድ ስለሚያወጣን ራርቶልን እንጂ። ስለዚህ ስለምንድን ነው ማልቀስ ያለብን እኛ? ቅዱስ ሐዘን የተበለው ደስታ ኋላ ስለሚያመጣው ዛሬ የሚያዝኑ ብፁዓን ናቸው ምን ይላሉና፣ ከኔ ጋር ናችሁ? ምን ይላሉና? ይጽናናሉና። ካዘንን በኋላ ኋላ የምንጽናናበት ሐዘን ምንድን ነው? የመጀመሪያው የራስን ኃጢአት እያሰቡ ማዘን ነው ይላሉ አባቶች። የማንን ኃጢአት? ምዕመናን፣ ለመጨረሻ ጊዜ ስለ ኃጢአታችን ያለቀስነው መቼ ነው? ስንት ጊዜ ሆነ ንስሐ ከገባን? ስንት ጊዜ ሆናል ካለቀስን? ምንም እንዳልመሰለው ሰው እኮ ነው የምንኖረው፣ ምንም እንዳላረገ ሰው። ጠዋት ወጥተን ማታ እንገባለን፣ ሰላም አውለኝ እንላለን። በዚህ ውሎ ውስጥ ግን ኃጢአት እንዳልሰራ አድርገኝ አንልም። እግዚአብሔርን ስለመበደል ስላለመበደል የምናስበው ነገር የለም። የምንሯሯጠው ለሆዳችን ነው። ገብተን የምንወጣው ቤታችን ለመሙላት ነው። እስቲ ከእናንተ መሀል እግዚአብሔር ሆይ የሚያስደስት ምንድን ነው ብሎ ጥያቄ የሆነበት ሰው ማን ነው? በድያለሁ፣ አንተ እንደምታየኝ አይቼ አላውቅም፣ አንተ ትኩረት እንደምትሰጠኝ እኔ ሰጥቼ አላውቅም። ጌታ ሆይ ማድረግ ያለብን ሁሉ አድርገሃል፣ እስከ መስቀል እስከ ሞት ድረስ ወደኸኛል። ጌታ ሆይ አንተ ሞተህልኛል፣ እኔ ግን ልኖርልህ አልቻልኩም ብለን አልቅሰን የምናውቀው መቼ ነው? ባላችን ወይ ሚስታችን ወይ ጓደኞቻችን አንድ ቀን ፊታቸውን ቢጥሉ እንጨነቃል። ምን አድርጌው ነው እንላለን። አረ ምን በድዬ ነው እንላለን። ቴክስት እናደርግላችኋለን ወይ ቤታቸውን እንሄዳለን። ቤት ውስጥ ከሆነን ሄደን እግራቸው ስር እንወድቃለን። የበደልኩ ነገር ካለ እባክህ ፊትን አትጣልብኝ እንላለን። ያሳስበናል። ከነሱ ጋር ያለን ግንኙነት ላለመጣት የማንወጣው ተራራ የማንወርደው ቁልቁለት የለም። እግዚአብሔርስ ክርስቶስ ሳያሳዝነን?
ማያዝን ነው የሚመስላችሁ? እውነት እኛ ስለበደልነው፣ እኛ ኃጢአት ስለሰራን፣ እኛ ከሱ መንገድ ስለወጣን እግዚአብሔር ብዙ ልጆች አሉ፣ አንድ ኢዩኤል ከሄደ 1000 ኢዩኤል ይመጣል አይነት ሐሳብ ነው ያላችሁ? ክርስቶስ የጠፋበትን በግ የሚፈልገው እስኪ ደክመው አይደለም፣ ምን እስከሚለው ነው። 10 ዓመትም ይፍጅ 30 ዓመትም 40 60 ዓመትም ይፍጅ እስኪያገኘ ድረስ ክርስቶስ ይፈልጋል። ምናልባት አሁን ይህ ቃል እግዚአብሔር ሲናገር ልባችን ተነክቶ ይሆናል። ከትንሽ ደቂቃ በኋላ ግን የለም። ጉዳያችን አይደለም እግዚአብሔር ለኛ። አብዛኞቻችን እግዚአብሔር ፓርታይም ህይወታችን። በትርፍ ጊዜ ምን ታረጋለህ ሲባል ዋና ዋኛለሁ፣ ሳይክል ነዳለሁ፣ ስናናለሁ፣ ከዛ ቤተክርስቲያን ተሳልሜ እመጣለሁ ነው አይደል? ጉዳያችን አይደለም። እንብላ እንጂ ኪሳችን ይሙላ እንጂ ስራችን የተስተካከለው እንጂ እዚህ ቤት ድርሻ አንልም። የሆነ ነገር አይጉደልብን እንጂ የለንም እዚህ። እግዚአብሔር ለጥቅማችን የምንፈልገው አብዛኞቻችን። ስለዚህ እመኔ ማልቀስ ካለብህ ማልቀስ ያለብህ ስለ ኃጢአት ነው። ስለሚያሳዝን ኃጢአት የሞት ሞት ስለሆነች፣ የነፍስ ሞት ስለሆነች፣ ከእግዚአብሔር መለየት ስለሆነ ስላልገባችሁ ነው። ስለማይገባን እኮ ነው። ስጋችን እኮ የሆነ ነገር ቢሆንብን ኖሮ አረ እየከሳው ነው መብላት አለብኝ ይላል የከሳው ሰው። አረ እየወፈርኩ ነው መብላት መቀነስ አለብኝ፣ የተመጣጠነ ምግብ መብላት አለብኝ፣ አረ ፊቴ እየተበላሸ ነው ትላለች። ነፍሳችሁን ብታዩት እንዴት ልትሆኑ? የክርስቶስን ስጋና ደም ተርባ የቀጨጨችውን ነፍስህን ብታያት እንዴት ልትሆን? ከቃል እግዚአብሔር ጥማት የተነሳ የገረጣችሁን ነፍስህን ምን ልታረጋት ነው? እንደው አንዳንድ ጊዜ ነፍሳችንን እግዚአብሔር አወጥቶ ቢያሳየን ብዬ እመኛለሁ። ብናያት እንደነግጥ ነበር። ለነፍስ ምግቧ ጾም ነበር። ጾመን እንኳን እናቅም በትክክለኛ። የነፍስ መጠጧ እኮ የእግዚአብሔር ቃል ነው። አጠጥተናት አናውቅ። ነፍሳችሁ የተመገበችው ወገኖቼ ለመጨረሻ ጊዜ ቆረባችሁ ቀን ነው። መቼ ነው መጨረሻ ጊዜ ቆረባችሁት? ምናልባት ልጅ እያለን፣ ምናልባት የዛሬ 5 ዓመት ባትበላ ሰውነት ምን አይነት ሊመስል እንደሚችል አስበሽው ታውቂያለሽ? 5 ዓመት ባትበሉ ምናልባት 20 ምናምን ዓመት፣ አብዛኞቻችን 10 ምናምን ዓመት ልጅ እያለን ስለቆረብ ነፍስህ ለመጨረሻ ጊዜ የበላችሁ ለመጨረሻ ጊዜ ቆረብክ ቀን ነው። ይህ አያሳዝንም? ስለዚህ እመኑኝ፣ ሱባኤ ለምን እንግባ ካላችሁኝ ስለ ኃጢአታችን ቀጣይ ዓመት ይህንን ህይወት እንዳንደግም እግዚአብሔር ሆይ በዚህ ኪሴ አታሻግረኝ ሳይሆን በዚህ ልቤ አታሻግረኝ፣ በዚህ ሰውነት አታሻግረኝ ይህንን ዓመት ሳይሆን በዚህ ነፍሴ አታሻግረኝ ብላችሁ እግዚአብሔር ለምኑት። ከመቤታችን በላይ ለእግዚአብሔር ማንም ቅርብ የለም። ከልጇ በላይ ለማንም አትቀርብም። ሰው ከለመናችሁ እናታችሁ መለመን ያለብን ስጋና ደሙ ነው። ከሷ በላይ የሚቀርብልን ማን አለ? እየሰማችሁ ነው? ከሷ በላይ የሚቀርበው ማን አለ? ለእኛስ ከሷ በላይ የሚቀርበናል? እመኑኝ፣ ሀብት ንብረቱን ትሰጠናለች፣ አታስቡ። ብዙ ሰው ኪዳነ ምሕረት ስለቴን ሰማችኝ ይላል። አዎ ትሰማሃለች፣ ግን ለስለት ነው እሷ ጋር የምትሄደው። ሩሩ ናት እኮ አዎ፣ ግን ለልጇ ትራራለች። እመኑኝ፣ እዚህ ምድር ላይ እንደ ክርስቶስ የተሰቃየ እንደ እናቱ ምን ያህል የለም፣ ያዘነ የለም። አንተ አንድ ኃጢአት ስትሰራ የክርስቶስ ህመም ላይ አንድ ህመም እየጨመርክ ነው። ድጋሚ እየገረፍከው ነው። የእሾህ አክሊሉ ላይ ድጋሚ እሾህ እየጨመርክ ነው። ድጋሚ ክርስቶስን ስትሰቅለው በኃጢአት መስቀል ላይ ስታውለውና ስታሳመመው በልጇ ህመም የምታዝን እናት አለች የለች? ስለዚህ ኪዳነ ምሕረትን የምንወዳት ከሆነ እውነት ልታረግን የምትፈልገው ነገር ካለ ማድረግ ካለባትም የልጇን ስጋና ደም እንድትሰጠን እሱ ይቅር እንዲለን እንድታማልደን ማድረግ ያለብን። እመኑኝ፣ ያንን ነው መጠየቅ ያለብን። እሷን ስለ ኃጢአታችን ነው ካለቀስን ማልቀስ ያለብን። ማዘን ያለብን ስለሱ። ልጅሽን መበደል እሱን በድዬ አንቺን ማሳዘን በቃኝ። አዎ እወድሻለሁ፣ አዎ አከብርሻለሁ፣ አዎ እዘክርሻለሁ፣ እናቴ እጅግ በጣም እወድሻለሁ፣ ግን ልጅሽን ምን እንደወደድሽ እሱ የሚወደውን አይነት ህይወት እንድኖር እርጅኝ ማለት ያስፈልጋል። እስከ መቼ ነው እንደዚህ የምንኖረው? መቼ ነው ንስሐ የምንገባው? መቼ ነው የምንቀበለው? ሰው እንዴት ዳን ተብሎ ይለመናል? ሰው እንዴት እሳት አይብላ እባክህ ተብሎ ይለመናል? ቢገባችሁ ስለኛ ስንቴ እንደለመነችው ቢገባችሁ፣ ስንቴ እንዳማለደች፣ ስንቴ እንዳስታረቀችን። እሱ ምልጃዋን ግን ጠይቀን አናውቅም እኛ። ሁሉም እናታችንን ለጥቅሙ ነው የሚፈልጋት። እናት ስለሆነች ስለማትጨከን ትሰጠናለች። እሱን የለመደ ሰው ለንብረቱ ይመላለሳል። የኛ ገንዘብ ምን ያደርግላታል? እሱ የኛ አበባ ምን ያደርግላታል? ልጇ ምን ብሎ ጠይቆናል? ልጄ ሆይ ልብህን ስጠኝ።
ልብህን ስጠኝ፣ አበባ ይዘህልኝ አትምጣ። እሱ አይደለም እግዚአብሔር የሚፈልገው። የሚቃጠለውን መስዋዕት እግዚአብሔር ምን አይልም አይወድም ተብሎ የሚወደውስ የተሰበረ ልብ ነው። ልብ ተሰብሯል? ልብሽ ተሰብሯል? የጌታችንን ስጋና ደም የተቀበለ ሰው ያውቀዋል። የክርስቶስን ስጋና ደም እየተቀበለ ሰው ያለ ሰው ነው በህይወት እየኖረ ያለው ሰው። ይመስለናል እንጂ አብዛኞቻችን ሞተናል፣ ኃጢአት አድቅቆናል። እንፈልጋለን እኮ መውጣት ግን አቅቶናል። እኛ ግን የሚመስለን ስስተካከል ንስሐ ገባለሁ ነው፣ አቅም ሳገኝ ነው ምቆርበው ነው። ግን እመኑኝ ለንስሐም ለቅዱስ ቁርባንም አቅም ለማግኘት ራሱን ንስሐና ቁርባኑን መቀበል ያለብን። ንስሐ ካልገባን አንስተካከልም፣ ካልቆረብን ሰው አንሆንም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ማለት ነው። በሌላው ግን የለውም ማለት ነው ሲተርቁ። ስጋውና ደሙን ከመስጠት በላይ ምንም ይስጠን? እናንተ እናቶቻችሁን 1000 ጊዜ ብትወዷቸው ቢይኝ ትሏታላችሁ? ማንም እንደ እግዚአብሔር ሊወድን አይችልም። ማንም እንደ እግዚአብሔር ሊያየን አይችልም። ራሳችን ለራሳችን እንኳን ጥሩ ሰዎች እኮ አይደለንም። ያስታውቃል። ይመስልሃል፣ ራስን የምትወደው ይመስላል፣ ራስን የምትንከባከብ ይመስልሻል። ሰው ቢያውቅ ማድረግ ያለበት ለነፍሱ ነበረ። ለነፍሳችን የምንጠቅም ሰዎች አይደለንም። ለጊዜያዊ ነገር የምንሯሯጥ ሰዎች ነን። አንወደውም ራሳችን መስሎን ይሆናል እንጂ በጉብዝና ወራት እኮ ፈጣሪን አስብ ነበር የተባልከው። ራስህን አልነበረም። ዝነኛ ለመሆን ተሯሯጥ የሚል እግዚአብሔር አልነበረም። ቶሎ ቶሎ ፈምሰህ ቶሎ ቶሎ ብር ሰርተህ እናት አባትህ ቤት ገዝተህ መኪና ገዝተህ ነው። አሁን የትክክለኛ ህይወት መለኪያው መስመር ይሄ ሆኗል። ድሮ ተመርቀ ነበር። አሁን እንዴትም ብለህ ተጃጅለህ ፈምሰህ ነው። በዚህ መንገድ ውስጥ ራሳችን እንዴት እንደምናጣ ቢገባችሁ ወጣቶች፣ በዚህ መንገድ ውስጥ እንዴት ያለውን ውድ እግዚአብሔር እንደምናጣ ቢገባችሁ። ጊዜው ከረፈደ ይገባናል አንድ ቀን። አሁን አልረፈደም፣ ግን ይረፍዳል። ምንም ማድረግ የማንችልበት ጊዜ ላይ እንደርሰናል። መቼም መውጣት ከማንችልበት ኃጢአት ውስጥ አንድ ቀን እንዘፈቃለን ሳናውቀው። ምክንያቱም ከኃጢአት ይልቅ ከሴጣን ይልቅ ልማድህን ፍራ ስለተባለ። ኢየሱስ ስለሚሰቃዩት መውጣት እየፈለጉ መውጣት ስላቃታቸው ስለዛ ኃጢአት ስለነዛ ወዳጆቻችን መጸለይ ያለብን ከመፍረድ ይልቅ እነሱን ወደ ታች ከመቅበር ይልቅ ልንጸልይላቸው ልናለቅስላቸው የሚገባ። እነዚህ ሰዎች ይጽናናሉ ተብሏል። ሶስተኛው ግፋ ሰማዕታትን እያሰበ የሚያዝን ሰው ነው። የሚችለን የለም እኮ ቤተክርስቲያን ሲቃጠል ሰዎች ሰማዕት ሲሆኑ ፕሮፋይል ፒክቸር ማድረግ ማማን ከበደው፣ መፖሰት ማማን ከበደው፣ እያለቀሱ ቪዲዮ መስራት ማማን ከበደው፣ መጸለይ እንጂ። እስከዛሬ ባሳለፍናቸው ቤተክርስቲያን በተፈተነችበት ሰማዕታት በሆኑበት በዛ ጊዜ ውስጥ ይህ እየተፈጠረ ያለው ስለኔ ኃጢአት ነው ብሎ ንስሐ የገባ ሰው አለ ከእናንተ መሃል አለ? በእኔ ምክንያት ነው ብሎ የቆረበ ሰው አለ? እግዚአብሔርን ክፍሉን ዘግቶ እያለቀሰ እግዚአብሔር ይቺን ሀገር ማራት፣ ይቺን ቤተክርስቲያን ጠብቃት እባክህ ስለኔ ኃጢአት ብላ አትቅጣት ያለ ሰው አለ? የለም። ከገባን ይቺን ቤተክርስቲያን ከፍ እንዲያደርግልን እንዲጠብቅልን ነው ማልቀስ ያለብን። በዚህ ሱባኤ መለመን ያለብን ሀገራችንን ሰላም እንዲያደርግልን፣ ይቺን ቤተክርስቲያን እንዲጠብቅልን። ሰው የክርስቶስን ሐዘን የክርስቶስን መከራ እያሰበ ካላዘነ ከባድ ነው። መቼ ነው የምናለቅስለት ለዚህ አምላካችን? አያሳዝነንም? በፈጠረ ባኖረ ባበላ ባጠጣ ረሰነው እንኖራለን። ኤቲኤም ማሽን እኮ ነው የምናደርገው። ገንዘብ ስንፈልግ ብቻ ነው ወደሱ የምንመጣው። የሆነ ነገር ስንፈልግ ብቻ። እኛ እኮ የተፈጠርነው ለማገልገል እኮ ነው። እግዚአብሔር እንዲያገለግለን አይደለም። እግዚአብሔር እኮ የቤት ሰራተኛ አይደለም። የምንፈልገውን ነገር ሁሉ የምናዘው ይመስለናል። አንዳንድ ጊዜ ሮቦት ነው እንዲመስላችሁ እግዚአብሔር። ገንዘብ ኪስህን እየሞላ እየተቀጠቅ በሀብት ላይ ሀብት በንብረት ላይ ንብረት እያሳደግክ እንድኖር አይደለም እግዚአብሔር የፈጠረ። ልክ ሲጨላለምና እድሜ ሲገፋ ንስሐ ገብቼ እሞታለሁ ብለህ ጥቅመኛ እንድትሆን አይደለም እግዚአብሔር የፈጠረ። እግዚአብሔር የፈጠረ እንድናገለግል ነው። የሞተልን ሞቱን አስበን ከኃጢአት ከመውደቅ ነፃ እንድንሆን ነው። አትርሱ ይህንን ምመና። ቢያንስ መሸማቀቅ ጥሩ ነው። እውነቴን ነው የምላችሁ፣ መሸማቀቅ። እግዚአብሔር እንድኖርለት የሚፈልገውን አይነት ህይወት እየኖርኩ ያለው ሰው አይደለሁም ብሎ ማዘን፣ አንገት መድፋት ያስፈልጋል። ደረታችን ወጥረን ነው የምንኖረው። እኛ ምን ይመስለናል? አንሸማቀቅም እኮ እግዚአብሔር እያየንም አይመስለን። የሰጠኝን ቤተ መቅደስ አሳደፍኩት፣ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታስተውሉም ወይ ተብሎ። አንተ እኮ እዚሽ ቤተ መቅደስ ውስጥ አይምሮ ላይ ስለመጣው ዘፈን ስለመጣው መጥፎ ሐሳብ
ደንግጣ ማትበ ታውቃለህ። በሰውነት ላይ የሰራውን ኃጢአት ግን አያስደነግጠን። ቢገባን እኮ እያንዳንዳችን የእግዚአብሔር ቤተ መቅደስ ነን። እመኑኝ፣ እያንዳንዱ የምንቀልደው ቀልድ፣ የምናወራው ወሬ፣ የምንሰራው ኃጢአት እዚህ ቤተ መቅደስ ከመስራት የሚተናነስ አይደለም። ምክንያቱም እኛ የማን ቤተ መቅደስ ስለሆነ ምንም ነገር ከመናገራችን በፊት ምንም ነገር ከማድረጋችን በፊት ይህን ነገር ቤተ መቅደስ በሆነ አድርገው ነበሩ ይናገረው ነበሩ ማለት ያስፈልጋል። ለምን? ቤተ ክርስቲያን ማለት እኛ ስለሆነ የክርስቶስ ሙሽሮች ስለሆነ አካላችን የማን ስለሆነ ወደድንም ጠላንም አቋረጥን እንጂ እኮ ቆርበን እናውቃለን። ቆራቢዎች ነበር። ስለዚህ በስጋ ላይ ክርስቶስ ስጋ ለበደም ላይ የጌታችን ደም አለ። ምናሳድፈው እኮ እሱን ነው። ምናቆሽሸው እኮ እሱን ነው። ቢያንስ ኃጢአት እንደሰራ ሰው እንሆን እንጂ ተው። አረ ትንሽ እንሸማቀቅ፣ ትንሽ አንገታችን ንድፋ። ተው እንኩራራ በኃጢአታችን፣ አዝነን ንስሐ እንግባ። ተው እግዚአብሔር ፊቱን እንዲመልስልን እንዲያዝንልን፣ በዚህ ሱባኤ ማልቀስ ካለብን እናታችን መጠየቅ ካለብን ስለ ኃጢአታችን ነው እንዲምረን፣ ልጅሽ በምህረት አይን እንዲመለከተን፣ ይቺን ቤተክርስቲያን እንዲያያት እንዲፈውሳት፣ ይቺን ሀገር በእግሯን እንዲያቆማት፣ ካለችበት እሳት እንዲያወጣት፣ ከምንም ነገር በላይ እናቴ ሆይ እኔም ካለሁበት ጉድጓይ እንድታወጭ፣ ልጅሽን ካለማሰብ ልጅሽን ካለማየት እሱን ወደ ማየት እሱን ወደ ማሰብ፣ ለዓለም ለኃጢአት ለራሴ ለሰዎች ሳይሆን ለልጅሽ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድኖር አድርጊኝ። ከሱ ተለይቼ ተጣልኮኛለሁ፣ ተሰብሬያለሁ፣ ኃጢአት ሰርቻለሁ፣ አቅም አጥቻለሁ ለብዙ ነገር። እናቴ ሆይ ከምንም ነገር በላይ ልጅሽን በንስሐ ይቅርታ ጠይቄ ስጋና ደሙን መቀበል አቅጦኛል። ለሱ አብቂኝ እናቴ ሆይ። ሌላውን እንደምታደርጊልኝ አምንብሽ። አያቅትሽም፣ አንቺ ሁሉን ቻይ ነሽ። እኔን ግን የልጅሽ ልጅ አድርጊኝ፣ የልጅሽ ልጅ አድርጊኝ ብለን ለምናት ይገባል። ስለዚህ እንዳንስት፣ ይህንን ጾም በተሳሳተ መንገድ እንዳናሳልፍ፣ ለማይረባ ለሚጠፋ አፈር ለሚበላው ነገር ስንለምን ስናለቅስ እንዳንኖር። ሰው ከለመነ ሰው በዚህ ምድር ሲኖር ከፈለገ መፈለግ ያለበት የሚፈልገውን ራሱን ኢየሱስ ክርስቶስን ነው። ዘወትር እኛን ለማግኘት የሚቃትተውን ራሱን ጌታችንን ነው መፈለግ ያለብን። ሌላ ልባችንን ጉድለት የነፍሳችንን ጥልቅ ሸለቆ መሙላት የሚችል ምንም አይነት ነገር በዚህ ምድር ከራሱ ከኢየሱስ ክርስቶስ ውጪ ሌላ ማንም ስለሌለ። ስብሐት ለእግዚአብሔር።